እስኪ አሁን የምንኖርበትን የዓለማችንን ታሪክ የቀየሩ 3 ምርጥ ግኝቶችን ጥቀሱ በተባሉና ምክንያታችሁ ምንድነው ተብላችሁ በተጠየቁ መልሳችሁ ምን ይሆናል? እስኪ ትንሽ አስቡ። ኦኬ፣ ስልክ፣ ኮምፒውተር፣ ኒውክሌር ቦምብ ነው? ሌላ ነው የእናንተ መልስ? እነዚህ አሁን የዘረዘርኳቸው ሊሆኑ አይችሉም። እነዚህ አሁን የዘረዘርናቸው ግኝቶች በሙሉ በእርግጥ የሰው ልጅ ታሪክ ቀይረውታል። ነገር ግን ለነዚህ ሁሉ ግኝቶች ምክንያት የሆኑ የዓለማችንን ስልጣኔ ለአንድና ለመጨረሻ ጊዜ የቀየሩ 3 ዋና ዋና ግኝቶችን በዚህ ቪዲዮ እናያለን። ይህንንና ተመሳሳይ የእንደዚህ አይነት ቪዲዮዎች እንዲደርሳችሁ ቪዲዮውን ላይክ፣ ሼር እንዲሁም ኮመንት አድርጉ። ወደ ቪዲዮ እንግባ። አንደኛ፣ ማተሚያ። ከ1440 ዓመት በፊት መጻሕፍት በሙሉ የሚጻፉት በእጅ ነበረ። አስቡት፣ 300፣ 400፣ 500 እንዲሁም 1000 ገጽ መጻሕፍትን በእጅ መጻፍ ምን ያህል ጊዜ ሊወስድ ይችላል? 1 ሳምንት? 1 ወር? በጣም የማይታመን ነው። ይህም መጻሕፍትን መጻፍም ሆነ ገዝቶ ማንበብ እጅግ አስቸጋሪ ነበር። ምክንያቱም ደግሞ መጻሕፍትን በብዛት በእጅ ጽፎ ለገበያ ማቅረብና የእጅ ጽሑፍ ውጤቶቹን ደግሞ ገዝቶ ለማንበብ እንዲሁም ዕውቀትን ለመጋራት አስቸጋሪ ነበር። ያ ማለት በወቅቱ በአጠቃላይ ዕውቀትን ለሰዎች ማዳረስ እጅግ ሊሚት የሚያደርጉ ነገሮች ነበሩ ማለት ነው። በ1440 ዓመተ ምህረት ጉተንበርግ የዓለማችንን እጅግ ምርጥ የተባለውን ግኝቱን አስተዋወቀ። የዓለም ታሪክ ለአንዴና ለመጨረሻ ጊዜ ተቀየረ። የሰው ልጅ ታሪክ ተቀየረ። ይህ የማተሚያ ማሽን መገኘት በአንዴ ብዙ መጻሕፍት ታትመው እንዲወጡ አስቻለ። በዚህም ምክንያት ዕውቀት በዓለም ላይ እንደ ሰደድ እሳት በአንዴ ተዳረሰ። የህትመት መሳሪያ በመገኘቱ በዓለማችን ተደርጎ በማይታወቅ ደረጃ ዕውቀት በአንዴ በዓለም ተዳረሰ። ብዙ መጻሕፍት በአንዴ ታተሙ። ሰዎቹ ብዙ ነገር በአንዴ ያወቁ። የማተሚያ ማሽን መገኘት በሰው ልጅ ላይ ፍጹም የሆነ ታድሶን ነበር ያመጣው። ከህትመት መሳሪያ መገኘት በኋላ ዘመናዊ ትምህርት ሁሉ ተጀምሯል። ሁለተኛው የዓለማችን ምርጡ ግኝት ኤሌክትሪሲቲ ነው። አሁን ላይ የሰው ልጅ ያለ ኤሌክትሪሲቲ መኖር የማይችልበት ደረጃ ላይ ደርሷል። የኤሌክትሪሲቲ መገኘት ደግሞ በዓለማችን ላይ ሌሎች ግኝቶች እንዲገኙ መሰረት ጥሏል። ኤሌክትሪሲቲ በዓለማችን ላይ ያለ ነገር ነው ወይም በተፈጥሮ ያለ ነገር ነው ይላል ሳይንሱ። ነገር ግን ይህን በተፈጥሮ ያለውን ነገር ግኝቱን የሰው ልጅ እንዲጠቀም በማስቻሉ ጉዳይ ቤንጃሚን ፍራንክሊን፣ ሚካኤል ፋራዳይ እና ቶማስ ኤዲሰን የተባሉ ምርጥ የዓለማችን ሳይንቲስቶች በኤሌክትሪሲቲ ግኝት ላይ ከፍተኛውን ድርሻ ይወስዳሉ። ኤሌክትሪሲቲ በቤታችን ውስጥ እየተጠቀምንበት ያለው ስልክ፣ ቴሌቪዥን፣ ፍሪጅ፣ አሁን እየተመለከታችሁት ያለው የቪዲዮ ምስል በኤሌክትሪሲቲ ፓወር የተደረገ ነው። አስቡት፣ አሁን እናንተ እያያችሁት ያላችሁት ቪዲዮ ምስል ኤሌክትሪሲቲ ነው። አሁን በቤታችሁ ውስጥ እየበራ ያለው አምፖል ኤሌክትሪሲቲ ነው። በተለይ በ1879 ቶማስ ኤዲሰን ላይት በልብ ወይም አምፖል ሲያገኝ የዓለምን ታሪክ ሙሉ በሙሉ ቀይሯል። የኤሌክትሪሲቲ መገኘት ደግሞ ለሌሎች ግኝቶች መሰረቱን ጥሏል። ለምሳሌ ኤሌክትሪሲቲ በመገኘቱ ኮምፒውተር፣ ኢንተርኔት፣ አሁን ያሉት ሌሎቹም ግኝቶች ኤሌክትሪሲቲ በመገኘቱ ተገኝተዋል። ሶስተኛ፣ ኢንተርኔት የሁላችንንም ህይወት ለመጨረሻ ጊዜ የቀየረ ታላቁ የዓለማችን ግኝት ነው። ኢንተርኔት በ1960ዎቹ አካባቢ እንደተገኘ የሚነገርለት ኢንተርኔት በተወሰኑ 10 ዓመታት ውስጥ በ1990ዎቹ ዓለምን አዳረሰ። ዛሬ የኢንተርኔት መገኘት 5 ቢሊዮን የሚሆኑ ሰዎች አገናኝቷል። አስቡት ግዝፈቱን፣ 5 ቢሊዮን ሰዎች።
የኢንተርኔት መገኘት ሌሎች ሶሻል ሚዲያዎች እንዲገኙ አድርጓል። አሁን የምንጠቀምበት ዩቲዩብ፣ ፌስቡክ፣ ቴሌግራም እያንዳንዱ የምንጠቀምበት ሶሻል ሚዲያ በሙሉ ኢንተርኔት በመገኘቱ የመጣ ነው። በአጠቃላይ እነዚህ ሶስት ግኝቶች መገኘታቸው በግንኙነታችን፣ በአኗኗር ዘይቤያችን፣ በትምህርታችን ላይ ሁላ አይተኬ ሚናን ተጫውተዋል። አመሰግናለሁ። እነዚህንና መሰል ቪዲዮዎች እንዲደርሳችሁ ቪዲዮውን ላይክ፣ ሼር እንዲሁም ኮሜንት አድርጉ።